በዛሬው ትዕይንታችን ቤን የተባለን የ25 ዓመት ወጣት እያስመለከተን ሲሆን ቤንም ከሌሎች ሰዎች ለየት የሚያደርገው አፈጣጠር ነበረው። የነበረውም ኃይል ሰዓትን በማቆም እሱ ብቻ እንደፈለገው መንቀሳቀስ የሚያስችል ነበር። እስኪ ያስቡት፣ ጊዜን የማቆም ኃይል ቢኖራችሁና እናንተ ብቻ የፈለጋችሁትን ነገር ማድረግ እንደምትችሉ ብትረዱ ምን ታደርጉ ነበረ? እኔ ብሆን ሰውየው ሲያረግ ከነበረውም የባሰ ነገር ነበር የምመርጠው። ትዕይንታችን ሲጀምር ቤን ሱዚ ከተባለች ፍቅረኛው ጋር ባለመግባባት ሲጨቃጨቅና እሷን በመናደድ የተለያዩ ነገሮችን ወደሱ ስትወረውር ያስመለክተናል። ሁለቱም ጥንዶች ከተለያዩ በኋላ በቀጣይኛው ቀን በካፍቴሪያ ውስጥ ሱዚ ከአንድ ጎረምሳ ጋር አፍ ለአፍ ገጥማ ስትሳሳቅ ይመለከታል። ይህንንም የተመለከተው ቤን በመበሳጨት ከካፍቴሪያው ለቆ በመውጣት ወደ አርት ክፍል ይገባል። እዛም እንደደረሰ ስዕሉን መሳል ይጀምራል። ስዕሉንም ስሎ እንደጨረሰ አስተማሪው በሚመለከተው ሰዓት በጣም በመደመም ስዕሉ ላይ ፈጦ ይቀራል። ቤንም ሰውን በቆመበት የመሳል ትልቅ ችሎታ እና ፍቅሩም እንዳለው እንረዳለን። በቀጣይኛውም ጊዜ ቤን ህይወቱን ያለ ሱዚ መኖርና እሷ ጋር በመጣላቱ የሌለ ድብርት ውስጥ ይገባል። ማታ ላይም ለመተኛት አይኖቹን በሚጨፍንበት ሰዓት በአይኑ ላይ የመጣች እንቅልፍም ትነሳው ነበር። ከብዙ ትግል በኋላም ስላቃተው ለሱዚ ስልክ መደወል እንዳለበት በማሰብና እንድትመለስ በመፈለግ ይደውልላታል። ነገር ግን ሱዚ ስልኩን አትመልስም ነበር። በዚህም የተነሳ ሰዓታት እንደ ቀናት፣ ቀናት ደግሞ እንደ ወራት ይረዝሙበት ይጀምራል። እርሷንም ለመርሳት መጽሐፍትን ማንበብ፣ ፊልም ማየት እናም በተጨማሪ ብዙ ጉዞዎችን አድርጓል። ምን አለፋችሁ ብቻ ያልሞከረው ነገር አልነበረም። ይሁን እንጂ አሁንም ሊረሳት አልቻለም ነበር። በአንድ ምሽትም እንቅልፍ እምቢ በሚለው ሰዓት ወደ አንድ ሱፐርማርኬት በመሄድ አንዳንድ ነገሮችን በመሸማመት ላይ ሳለ አንድ የሥራ ማስታወቂያ ይመለከታል። ይህንንም ሲመለከት ተጨማሪ ስራን በመስራት ገንዘብ ማግኘትና ከሐሳቡም ለመገላገል በማሰብ ወደ ስራ አስኪያጁ ጋር በመሄድ ለስራው ማመልከቻ ያስገባል። በቀጣይኛውም ቀን ማመልከቻው ተቀባይነት በማግኘቱ ስራውን ላይ መቀጠር ይችላል። እሱም በተቀጠረበት ሱፐርማርኬት ውስጥ ሻሮን የተባለች ካሽሪ ስትኖር በጣም ቀንና የዋህ የሆነ ሰው ነበር። አንድ ቀን ማታ ላይም ሻሮን አርፍዳ ስራ በመግባቷ ምክንያት አለቃዋ ይጠራታል። ከጠራትም በኋላ ያልሆነ ቦታዎች ላይ መነካካት ይጀምራል። ቤን በስራው መሃል ሱዚን በማሰብ ስራውን በትክክል ባለመስራቱ በተደጋጋሚ ከአለቃው ማስጠንቀቂያዎች ይደርሱበት ይጀምራል። ወደ ሻሮንም ስንመለስ የእጅ ሰዓቷን በፕላስቲክ ለጥፋው ያስመለክተናል። ምክንያቱም በስራ ቦታ ላይ ያለች ጊዜው ምንም አልገፋ ስላላትና ምንም ሊሄድላት ስላልቻለ ነበር። ቤሪ የተባለ እነሱ ጋር የሚሰራ ልጅ ደግሞ አንድ ኢንተርኔት ላይ በተለቀቀ ቪዲዮ ማነጋገሪያ መሆኑን ያስመለክተናል። ከዛም አነጋጋሪ ክስተት በኋላ የሚንቀሳቀሰውን በስኩተር ነበረ። ሱፐርማርኬት ውስጥም ጭምር ይነዳት ነበረ። ቤሪ በተጨማሪ ማት የተባለ ባልደረባ እንዳለውና ሁለቱም በአንድ ስፍራ ላይ ተመድበው እንደሚሰሩ እናያለን። በተጨማሪም የሚያሆኑ ቀልዶችንና የማይሆኑ እቃዎችን በደንበኞች እቃ ላይ በመጨመር ይዝናኑ ነበረ። አንድ ቀንም ሁለቱ የስኩተር ውድድር በሚያደርጉ ሰዓት ከአንድ ደንበኛ ጋር በመጋጨት ይከሰከሳሉ። ይህም በእንዲህ እንዳለ 2 ሳምንታት ይቆጠራሉ። ይሁን እንጂ አሁንም የቤን ድብርት ሊወገድ አልቻለም ነበር። በዚህም ጊዜ በስራ ቦታ የሚያሳልፈው 8ቱን ሰዓት አጭር ለማድረግ መስራት ያለበትን በማሰብ ላይ ሳለ ጊዜን ማቆም እንደሚችል በምናቡ በመሳል እሱ ብቻውን ማንም ሰው ሳያውቅ ሰው ሲንቀሳቀስ መሳል ይጀምራል። በጉዞውም ላይ አንዲት ቆንጆ ልጅን ሲመለከት ወደ ድሮ ትውስታው በመመለስ እንዴት ቆንጆ ሴቶችን የመሳል ፍላጎት እንዳደረበት ያስመለክተናል። ታሪኩም ልጅ በነበረ ሰዓት በቤታቸው ውስጥ አንዲት ከሌላ ሀገር የመጣች ተማሪ በቤታቸው እንደምትኖርና በቤት ውስጥ እርቃኗን በምትራመድ ጊዜ ሰዓቱን በማስቆምና እዛው ባለችበት ለመሳል በመፈለግ እንደሆነ እንመለከታለን። አሁን ወደ ነባራዊ ሁኔታም ሲመለስ ጊዜን ማቆም ምን ያህል ጠቃሚ እንደሆነ በማሰብና የቤቱን ደንበኞች ልብስ ሙሉ ለሙሉ በማውለቅ መሳል ይጀምራል። ስሏቸውም እንደጨረሰ ወዲያውኑ ልብሳቸውን ወደ ነበረበት ይመልሰዋል። በተጨማሪም ሲያሰቃየው የነበረውን አለቃውን በሱ ላይ እንደፈለገ መጫወትና መቀለድ ይጀምራል። በሌላኛው ቀንም ሲያን የተባለ የቤን አብሮ አደግ ጓደኛው ወደ ቤቱ በመምጣት ቤንም ስለ ሱዚ በማሰብ እየተሰቃየ እንደሆነና ሊረሳትም እንዳልቻለ ይገልጽለታል። በመቀጠልም ለመዝናናት እንደ ድሮአቸው አብረው ጌም መጫወት ይጀምራሉ። ከጌሙም በኋላ ስለ ድሮ ትውስታቸው እያወሩና እየተሳሳቁ ሳለ ድሮ የገጠማቸውን ትውስታ ፊን ለቤን ሴቶች እርቃናቸውን የሚታዩበትን ጋዜጣን ያስመለክተዋል። ጋዜጣውንም እየተመለከቱ ሳሉ በድንገት የፊን እናት ትደርስባቸዋለች። ሰለሞን ቆመ፣ እነዚህ የተመቱ ልጆች። በመቀጠልም ሲን ማታ ላይ ፓርቲ እንዳለበትና በፓርቲውም ላይ ናታሊ የምትባል ልጅ እንደምትገኝ ይገልጻል። ናታሊ ማለት ድሮ በልጅነቷ የምትታወቀው ለልጅ
ልጆች የማይነኩ አካል ክፍሎቿን በማሳየት ገንዘብ የምትሰበስብ ልጅ ነበረች። ወደ ሱፐርማርኬቱም ስንመለስ በሱፐርማርኬቱ ቆይታውም ቤን ቀስ በቀስ ከሻሮን ጋር መግባባትና መላመድ ይጀምራሉ። የሚበላውንም ምግብ ለሁለት መጋራት ይጀምራሉ። በዚህም ጊዜ ቤን ጊዜውን በማቆም ዘላለም ከሷ ጋር መኖር መመኘት ይጀምራል። ከሷ ጋርም አሪፍ እራት ለመብላት ይወስናል። ይህንንም የተመለከተው ማት ከአንድ ዕቃ መደርደሪያ ውስጥ በመውጣት ለሻሮን የእራት ግብዣ ጥያቄ እንዳቀረበላትና ጥያቄውንም እንደተቀበለችው ይነግረዋል። ቤንም ያሰበው ነገር ስለከሸፈበት በማዘን ድሮ ክራሹ የነበሩትን ሴቶች ማሰብና ማስታወስ ይጀምራል። የመጀመሪያዋ ፕሮፌሽናል ሯጭ የነበረች ሲሆን የወደዳትም ባዶ እግሯን ስትሮጥ ስለተመለከታት ነበረ። አበበ ቢቂላን ቢያይ ምን ሊሆን ነው? ተኛው ደግሞ በጣም ትልቅ ጡት የነበራት የባዮሎጂ አስተማሪ ስትሆን የወደዳትም ምክንያት የመጨረሻዋ ደግሞ ሙሉ የክላሱ ልጆች የሚወዷት ሴት ስትሆን ስሟም ታንያ ይባል ነበረ። አንድ ቀንም ታንያ እጇ በመሰበሩ ወደ ትምህርት ቤት ስትመጣ እጇ ታሸጎ ነበርና ከሷ ጎን ለመሆንና ለማጽናናት ይፈልጋል። ነገር ግን አልቻለም ነበረ። እጇ ላይም የነበረው ፋሻ ከጊዜያት በኋላ ሲፈታ እጇ ላይ ፀጉር በቅሎ ስለነበረ ሙሉ ተማሪው እሷ ላይ መሳቅና መሳለቅ ይጀምራል። ይህንንም አጋጣሚ በመጠቀም ቤን ከሷ ጋር በመሆን ጊዜ ማሳለፍ ይጀምራል። በመሃልም እሷ አሁንም ድረስ ቆንጆ እንደሆነች ይነግራት ነበር። እሷም እሱ ፍቅረኛዋ እንዲሆን በማሰብ እንዲስማት ትጠይቀዋለች። ነገር ግን ቤን ለእሷ አዲስ ነገር በመሆኑ በመፍራት ነገ እንገናኛለን በማለት ይሄዳል። ቤንም በነጋታው ማንም ትምህርት ቤት እንደማይመጣና ትምህርት እንደሌለ በማወቅ ነበር የቀጠራት። ቤንም በነጋታው እዛው ጥሏትና ቀጥሯት የሄደበት ቦታው ላይ ሄዶ ቢጠብቃትም ታንያ ግን ልትመጣ አልቻለችም ነበረ። በቀጣዮቹም ቀናት ትምህርት ቤት አልመጣችም ነበረ። ምክንያቱም ቤተሰቦቿ ሀገር ስለቀየሩና እሷም ከቤተሰቦቿ ጋር አብራ ስለሄደች ነበረ። ወደ አሁናዊ ትዕይንትም ስንመለስ ቤንና ሲን ቼዝ እየተጫወቱ ሳለ ቤን ሻሮን እንደተመቸችውና ሊያገኛትም በሚሞክር ጊዜ ከሌላ ሰው ጋር እንደተቀጣጠረች ይገልጽለታል። ሲንም በአንድ ቀን ምንም የሚፈጠር ነገር እንደሌለ በመናገር ሊያረጋጋው ቢሞክርም ቤን ግን ከሱ ምንም አይነት ምክርን መቀበል አይፈልግም ነበረ። ምክንያቱም ሲን ከሴቶች ጋር በሚገናኝ ጊዜ ሁልጊዜ ስለሚያስቀይሙት ነበረ። በቀጣይኛውም ቀን በስራ ቦታ ማት ከሻሮን ጋር በነበረው ቀጠሮ የተፈጠረውን ነገር አንድ በአንድ መናገር ይጀምራል። በንግግሩ ላይም ስለ እሷ ሰውነት በሚያወራ ሰዓት የተረገመው አለቃቸው በመሃል በመግባት ያቋርጣቸውና ከድርጅቱ ከሌላኛው ቅርንጫፍ ሰራተኞች ጋር የእግር ኳስ ውድድር እንዳላቸው በመንገር እንዲዘጋጁ ያስጠነቅቃቸዋል። በጨዋታውም ቀን ላይ ሻሮን ጓደኞቿን ለመደገፍ ትገኛለች። ነገር ግን እዛም ማትና ሻሮን አፍ ላፍ ገጥመው ያወሩ ነበርና ቤንን ይደብረዋል። ጨዋታውም እንደተጀመረ የሌሎች ቡድን መለያቸው በጣም የሚያምርና አሪፍ የእግር ኳስ ችሎታ እንዳላቸው ያስመለክተናል። እነ ቤን ግን ምንም የማሸነፍ ተስፋ አልነበራቸውም። ጨዋታውን በሚጀመር ጊዜ ተቃራኒው ቡድን የነቤንን ቡድን አሳሩን ማብላት ይጀምራል። የነቤን አለቃም በመሃል የተለያዩ ስልኮችን ያወራ ነበረ። በተጨማሪም በረኛቸው እንኳን ኳስ ብርድ ልብስ ማይዝም የተባለ ነበረ። ጨዋታውም ሊጠናቀቅ አንድ ደቂቃ ሲቀረው የነቤን ቡድን 25-0 እየተመራ ነበርና አንድ ላይ በመሰብሰብ ቢያንስ አንድ ጎል ማስቆጠር እንዳለባቸው በመስማማት ወደ ጨዋታው ይመለሳሉ። ልክ እንዳቀዱትም ቤን ለአለቃው ኳሷን በማቀበል አለቃውም ኳሷን ወደ ጎል ቢሞክራትም ኳሷ ግን የጎሉን አግዳሚ በመምታት ትመለሳለች። ይህንንም የተመለከተው ማት የተመለሰችዋን ኳስ በድጋሚ በሚሞክር ጊዜ ኳሷ ያለቃቸው ፊት ላይ ያርፋል። ይህንንም የተመለከተው ማት የፈጠነ በሐሳቡ ጊዜን በማቆም ወደ መልበሻ ክፍል ያመራና መጠጥ መጠጣት ይጀምራል። ነገር ግን በመሃል የሆነ ድምጽ ይሰማና ለማጣራት ይሄዳል። ትንሽም እንደተንቀሳቀሰ አንድ ሰው ተንቀሳቅሶ አካባቢውን ሲለቅ ይመለከታል። ወደ እውነታውም ስንመለስ የአለቃቸው አፍንጫ ከመጠን በላይ በመድማቱ ማት ወደ ሆስፒታል እንዲወስደው ይታዘዛል። በዚህም ምክንያት ማት ቤንን ሻሮንን እንዲሸኛት በመናገር ሜዳውን ለቆ ይወጣል። ሁለቱም በመያያዝ ወደ አንድ ካፌ ያመሩና ቤን ከማት ጋር ስላላት ግንኙነት ይጠይቃታል። እሷም አንድ ቀን ብቻ በጓደኝነት እራት እንደበሉና ምንም አይነት ግንኙነት እንደሌላቸው ትነግረዋለች። በተጨማሪም ምንም የፍቅር ጓደኛ እንዳሌላትና የመጨረሻ ፍቅረኛዋ ጥሏት ወደ ዩኤስኤ እንደተጓዘ ታስረዳዋለች። ቤንም ስለ ሱዚ ማውራት ይጀምራል። ለጥቂት ጊዜያትም አብረው ካወሩ በኋላ ወደ ቤቷ ያደርሳትና ለመሳሳም በሚሞክሩ ጊዜ ቦታ በመሳት ጉንጯን ስሟት ይመለሳል። በቀጣይኛው ምሽት አለቃቸው ፊቱን በመታሸግ ፊት ለፊታቸው ይቆምና ያዘጋጀው የልደት ፓርቲ እንዳለ ይናገራል። ሻሮንም ቤን ወደ ፓርቲው አብሯት እንዲሄድ ትጠይቀዋለች። ቤንም በመስማማት ጥያቄዋን ይቀበላል። በቀጣይኛውም ቀን ለቤን አንድ የስልክ ጥሪ ይደርሰዋል።
ጥሪውም ከአርት ማሳያ ተቋም እንደሆነና ስራዎቹን እንዲያቀርብ ነበር የተጋበዘው። ይህንንም የሰማው ቤን መጀመሪያ ጊዜ ስለሆነ የተጠራው በመደሰት ላይ ሳለ ፍራንክ እንደሆነና የደወሉትን ጓደኞቹ እንደሆኑ ይረዳል። አመሻሽ ላይም ለፓርቲው ወደ ሻሮን ቤት በመሄድ ተያይዘው ወደ ፓርቲው ይጓዛሉ። እዛም ደርሰው ትንሽ እንደተዝናኑ አንድ ቤንን ያስደነገጠ ነገር ይፈጠራል። ምን አትሉኝም? ሱዚን በፓርቲው መሃል ያገኛታል። ልትመጣ የቻለችበትም ምክንያት የእሷ ፍቅረኛ ያለቃዋ ወንድም ስለሆነ ነበረ። ሱዚም ቤንን ከሴት ጋር በምትመለከትበት ሰዓት በመቆጨት ወደሱ በመምጣት ታናግረዋለች። ወይ ጉድ! የጣሉት ሲነሳ ሆኖባት እኮ ነው። ቤንም ችግር እንዳይፈጠር በመስጋት ሰላምታ ብቻ ተቀያይሮ ጥሏት ይሄዳል። በመቀጠልም አለቃው ሻሮንን ለመሳም በመታገልና ወደ ክፍሉ ሊያስገባት ይሞክራል። ነገር ግን ሻሮን ልትሰማው ፈቃደኛ አልነበረችም ነበርና ብስኩት አንስቶ ሲያጎርሳትም ያጎረሳትን ብስኩት የእሷ አፍ ውስጥ መልሳ ጥላው ትሄዳለች። በሌላ ትዕይንትም ሱዚ ቤንን ስላደረገችው ነገር ይቅርታ እየጠየቀችውና እንደናፈቃትን በመናገር ከንፈሩን ትስመዋለች። ይህ ሁሉ ሲፈጠር ስትመለከት የነበረችው ሻሮን የቤንን ምላሽ አታይ ቤቱን ጥላ ትወጣለች። ይህንንም የተመለከተው ቤን ጊዜውን በመያዝ ሊያስቆማት ቢሞክርም ግን አልቻለም ነበርና ሻሮን ወደ ቤቷ ትመለሳለች። ቤንም እሷን በመከተል ወደ ቤቷ በመሄድ ቢለምናትም እሷ ግን እሱ መሆኑን ስታውቅ ልታናግረው ፈቃደኛ አልነበረችም። ቤንም ሌላ ሰው እስኪመጣ በመጠበቅ ተከትሎ ሊያናግራት ቢሞክርም እሷም እንደ ሱዚያ አንቋሻና ሰድባት አባረዋለች። ቤንም በድጋሚ የነበረበት ድብርትና መጨናነቅ ውስጥ ይመለሳል። እንቅልፍም አይተኛም ነበረ። በቀጣይኛውም ትዕይንት ቤን ወደ አንድ አርት ማሳያ በመሄድ ስዕሎቹን ማሳየት ይጀምራል። ይህንንም የተመለከተው ስራ አስኪያጁ ስራውን በመውደዱና አሪፍ ስራ ይዞለት በመምጣቱ ይቀበለውና የስዕል ማሳያ ቀጠሮ ጊዜ ይሰጠዋል። በቀጣይም ሻሮን የግብዣ ጥሪ ከቤን ይደርሳታል። ይሁን እንጂ በሱ ብትናደድም ግን ወደ ግብዣው ለመሄድ ትወስናለች። በዝግጅቱም ላይ ብዙ አድናቆትና ዝናን ማግኘት የቻለው ቤን እሱ የሚፈልገው የሻሮንን መገኘት ብቻ ስለነበረ ከልቡ ሊደሰት አልቻለም ነበር። ነገር ግን በመጨረሻ ሻሮን በቦታው ላይ መገኘቷን ካረጋገጠ በኋላ የደስታ ስሜት ይሰማው ይጀምራል። ሻሮንም የተሳሉትን ስዕሎች በምትመለከት ጊዜ አብዛኛው ስዕል የእሷ እንደሆነ ስታስተውል በመገረምና እሱ በሰራውም ስራ መክሯቷን በመናገር እሷም የራሷን አዲስ ስራ እንዳገኘች ትነግሯለች። ቤንም ፓርቲው ላይ ስለተፈጠረው ነገር ይቅርታ እየጠየቃት ሳለ በመሃል መሳሳም ይጀምራሉ። በመቀጠልም ያለውን ኃይል በመጠቀም እሷና እሱ ብቻ በመሆን አብረው ወደ ውጪ በመውጣት አሪፍ ጊዜ ሲያሳልፉ ትዕይንታችን እዚህ ላይ ያበቃል። ፊልሙን እዚህ ድረስ ስለተመለከታችሁት በጣም አመሰግናለሁ። በፊልሙ ላይ ያላችሁን አስተያየት በኮመንት መስጫው ላይ ማስቀመጥ ትችላላችሁ። በተጨማሪም ሌላ ሀሳብ አስተያየት ካላችሁም በተጨማሪ ኮመንት ላይ መጻፍ ትችላላችሁ። በሚቀጥለው በሚገርምና በአሪፍ ፊልም እስክንገናኝ ድረስ ላይክ እና ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።